በቀደመው ታሪኩ በመለኮት ወይም በእግዚአብሔር የማያምን ነገር ግን በሳይንስና ሳይንሳዊ በሆኑ መረጃዎች ብቻ ሕይወቱን የሚመራና በኋላም ወደ ጠንካራ ክርስቲያንነት የተቀየረ ሳይንስና እምነት በተቃራኒ የቆሙ ነገሮች ሳይሆኑ በአንድ ላይ የሚደጋገፉና በአንድ ላይ አብሮ መሄድ ይችላሉ ብሎ በማመን ባዮሎጎስ የተባለ ኦርጋናይዜሽንን ያቋቋመ ተመራማሪ ነው። ዶክተር ኮሊንስ የሰው ልጅን ሙሉ የዘረመል ስብስብ ዲኤንኤ ለመፈተሽና ካርታ ለመስራት የተቋቋመውን ታሪካዊ ዓለም አቀፍ የምርምር ተቋም በግንባር ቀደምትነት መርተዋል። የጂኖም ፕሮጀክት ከመጀመራቸው በፊት እርሳቸው በቀጥታ የሚያደርጉት ምርምር በርካታ በዘር የሚተላለፉ ከባድ በሽታዎችን የሚያስከትሉ ጂኖችን በመለየት ረገድ ፈርቀዳጅ ነበሩ። ዶክተር ፍራንሲስ ኮሊንስ አሁን ላይ ጠንካራ ክርስቲያን ናቸው። በቀድሞ ሕይወታቸው ግን በመለኮት ወይም በፈጣሪ አያምኑም ነበረ። በኋላ ማስተሳሰባቸውን ሊለውጥ የቻለውን ክስተት ሲያስረዱ ዲኤንኤ በማንኛውም ሕይወት ባለው ነገር ሰው፣ እንስሳት፣ እጽዋት ውስጥ የሚገኝና ያ ፍጥረት እንዴት ማደግ፣ መኖር፣ መብዛት እንዳለበት የሚናገር የሕይወት መመሪያ መጽሐፍ ወይም ብሉፕሪንት ነው። በ4 አይነት ኬሚካል ፊደላት የተገነቡ ናቸው። እነዚህ ፊደላት ATCG ይባላሉ። እዚህ ጋር ነው የዶክተር ኮሊንስ የቀደመው ሐሳቡ ሊለወጥ የቻለው። እንደ ኮምፒውተር ኮድ፣ ዲጂታል ኮድ ወይም ባይነሪ ኮድ እንደሚባለው በኮምፒውተር ዓለም ውስጥ ማንኛውም ውስብስብ ሶፍትዌሮች፣ ፎቶዎች፣ ቪዲዮዎች ተቀምጠው የሚገኙት በ0 እና በ1 በሚባሉ 2 የዲጂታል ቁጥሮች ወይም ባይነሪ ኮድ ጥምረት ነው። በተመሳሳይ ሁኔታ ተፈጥሮ ደግሞ የሰው ልጅ ሙሉ አካል፣ የአይን ቀለም፣ ቁመት፣ የውስጥ አካላት አሰራርና የጤና ሁኔታን ጭምር የምታዘው በእነዚህ 4 ፊደላት ATCG አደራደር ነው። በአንድ የሰው ልጅ ሕዋስ ሴል ውስጥ ብቻ ወደ 3 ቢሊዮን የሚጠጉ የፊደላት ጥምረቶች ይገኛሉ። ለማነጻጸር ያህል በአንድ የሰው ልጅ ሴል ውስጥ ያለውን የዲኤንኤ መረጃ በሙሉ መጽሐፍ አትሞ ለመጻፍ ቢሞከር እያንዳንዳቸው 500 ገጽ ያላቸው ወደ 600 የሚጠጉ ወፍራም መጽሐፍትን ይሞላል። በዚህ እጅግ ረቂቅ መረጃ አጣቅሶ በተቀመጠው ስርዓት ተደንቋል። እሱ እንደሚለው መረጃ ካለ መረጃ ሰጭ አለ። በባዶ ወረቀት ላይ ትርጉም ያለው አረፍተ ነገር ካገኘን ያንን የጻፈ አስተዋይ አእምሮ እንዳለ እናውቃለን። በሴሎቻችን ውስጥ ደግሞ ከማንኛውም የሰው ልጅ ሶፍትዌር በላይ እጅግ የረቀቀ የህይወት መመሪያ ተጽፎ ይገኛል። ይህ መረጃ በዘፈቀደ ሊገኝ እንደማይችልና ከታላቅ ዲዛይነር ከፈጣሪ የመጣ መሆኑን ያሳያል። የማንነታችንን ሚስጥር እግዚአብሔር ሰውን ሲፈጥር እያንዳንዱ የአካል ክፍላችን እንዴት እንደሚሰራ አስቀድሞ የጻፈበት መለኮታዊ ፊደል ወይም ቋንቋ ዲኤንኤ ነው። በአጭሩ ሳይንስ የዲኤንኤን አሰራር ሲደርስበት፣ ክርስቲያን ሳይንቲስቶች ደግሞ ይህን ግኝት የእግዚአብሔርን ታላቅ ጥበብና ረቂቅ አሰራር ማሳያ አድርገው ይመለከቱታል። በመጨረሻም ዶክተር ኮሊንስ መለኮትንና ሳይንስን አጣምሮ በስፋት የገለጹበትን ዘ ላንጉጅ ኦፍ ጋድ የተሰኘው መጽሐፋቸውን እንድታነቡ እጋብዛችኋል።